እንደ ህዝብ ከፍ ማለት ይገባናል። growing old and growing up are two different things ይላሉ ፈረንጆቹ። ወደ ላይ ከፍ ማለትና በእድሜ መግፋት ለየቅል ነው እንደማለት ነው። እኛ እንደ ህዝብ ከፍ ማለት አለብን ነው የኔ ጉዳይ። ምናልባት ሀገራችን በእድሜ ደረጃ ከተፈጠረች ጀምሮ ብዙ አመታትን ያስቆጠረች ሀገር ልትባል ትችላለች። የኔ ጉዳይ እሱን ታሪካዊ ዳራውን ስለማውራት አይደለም እና ሞር ኮንሰርንድ የሆንኩበት እኛ እንደ ህዝብ በስሜትና በግል ፍላጎት ከመጋለብ እንዲሁም ከመፈራረጅና ከመጠፋፋት የስሁት ስሌት ዓለም በመውጣትና የበረራ ከፍታን በመጨመር በምክንያትና በሐሳብ ጥራት ልዩነቶችን ወደ መፍታት ከፍታ ማደግ አለብን ነው ዋና ጉዳይ። ከቃል በላይ በተግባር በመኖር ብዝሃነትን ያከበረ አብሮነትና አንድነት የጸናባት የተረጋጋችና የዜጎች ኩራት የሆነችን ሀገር ለመፍጠር ቅድሚያ እኛ ዜጎቿ ወደ ልዕለ ሐሳብ እና ምክንያታዊነት ከፍታ ማደግና መውጣት ይኖርብናል። ያለ እሳቤና ድርጊት ከፍታ በነውጥ በስሜትና ኢአመክንያዊ ግልበያ የምንደርስበት ከፍታም ሆነ ስኬት አይኖርም። ትርፉ ዝቅጠት ነው፣ ውርደት ነው፣ ኋላ ቀርነት ነው፣ ግጭትና የጦርነት አዙሪት ነው። ይህ ትውልድ በዚህ አዙሪት ውስጥ መቆየት አይፈልግም፣ ዳግም መግባት አይፈልግም። ይህ ትውልድ የሚፈልገው አብሮነት የጸናባት ብዝሃነት፣ ዘርፈ ብዙ ብዝሃነት ተከብሮ ዜጎቿ ተከባብሮ ለጋራ ዓላማ አብሮ የሚተጉባት የተረጋጋችና ሰላሟ የተረጋገጠባት ሀገር እንዲሁም በኢኮኖሚ እድገት ለዜጎቿ ኩራት የምትሆን ሀገር መፍጠር ነው። ለዚህ ደግሞ የመጀመሪያውና የቅድሚያ ሊሆን የሚገባው በሐሳብ ማመን ነው፣ በምክንያት ማመን ነው። ይህ ትውልድ የሐሳብ ትውልድ ነው፣ ምክንያታዊ ትውልድ ነው። ስለዚህ ምክንያታዊና የሐሳብ ትውልድ የሆነው ዜጋ የሚያምነው በጡንቻው አይደለም፣ በጠመንጃ አይደለም፣ ደም በማፋሰስ አይደለም። የሚያምነው በሐሳብ የበላይነት፣ በሐሳብ ጥራት፣ የእይታ ጥራትና የሐሳብ ከፍታ ነው። በዚህ ረገድ ሁላችንም ተባብረን ከነበርንበት አዙሪት የፖለቲካ ባህል የማህበራዊና አንዳንድ ሳናላምጥ የዋጥናቸው ስሁት እሳቤዎች በመውጣት የህዝብ አብሮነትን የዜጎች ወንድማማችነትና ፍቅርን የሚያጸኑ እንዲሁም የሀገር ከፍታን በሚያረጋግጡ ወንድማማችነትና አብሮነትን በሚያጸኑ ጉዳዮች ላይ ተባብረን በመስራት የሀገራችን ልዕልና ማረጋገጥ ይገባናል። እንችላለን። ይህ ትውልድ ጦርነትን፣ ግጭትን፣ መለያየትን አይፈልግም። ይህ ጊዜ የኛ ጊዜ እንዲባክንብንም አንፈልግም። ይበቀናል። ጦርነቱ፣ ግጭቱ፣ መለያየቱ፣ መናቆሩ ይበቀናል። አውቆም ይሁኑ ሳያውቁ ስህተቶችን የሰሩ ባለፉት ጊዜ ውስጥ የነበሩ ከባባድ ጉዳዮች ሊኖሩ ይችላሉ። አብዛኛው ችግሮቻችን መሰረታቸውን ያደረጉት ትላንት ውስጥ ነው። እኛ ዛሬ የምንጣላባቸው የምንነቋቆርባቸው ጉዳዮች አብዛኛዎቹ መሰረታቸውን ያደረጉ ትላንት ውስጥ ነው። መሰረታቸው ትላንት ውስጥ ቢሆኑም የበርካታ ተገቢ ያልሆኑ ስራዎች፣ ኢፍትሃዊ አካሄዶች፣ የህዝብ ጭቆናና በደሎች
አፈጻጸማቸው ትላንት ውስጥ ቢሆንም መሰረታቸው ትላንት ቢሆንም ጥላቻው እስከ ዛሬ ድረስ በዛሬያችን ላይ እንደተጋረደ ይገኛል። ይህንን መግፈፍ መቻል አለብን። የምንገፍበት ዋናው መንገድ ጥፋትም ይሁን ልማት ትላንት ውስጥ የሆነው የሁላችንም ታሪክ ነበር። ይህንን ማመን መቻል ነው። በደሉም ልማቱም ክፋቱም የኛ የኢትዮጵያውያን የጋራ ታሪክ ነው። ይህንን አድሚት ማድረግ መቻል አለብን። ይህንን አድሚት ስናድርግ ነው በትክክል የነበረው በደል የነበረው መልካም ስራ የጋራ ነው ብለን ማመን ስንችል ነው ከመልካም ስራ ተምረን መቀሰም ያለበትን ልምድ ቀስመን ጥፋቱንም የጋራ አድርገን ዘግተነው ዛሬንና ነገያችንን መስራት የምንችለው። የባለፈው ጥላ ዛሬን እንድናይ ሊጋርደን አይገባም። ግርዶ መገፈፍ መቻል አለበት። ያንን ለማድረግ ያለፉት በደሎችም ሆኑ መልካም ስራዎች ጥፋትም ሆነ ልማት የጋራ አድርገን መቀበል መቻል አለብን፣ ማመን መቻል አለብን። አንደኛው እንዲህ ሆኛለሁ ብሎ ሲያነሳ ሌላኛው ኖ ትረካ ነው የውሸት ታሪክ ነው ምናምን ብሎ ማንቋሻሽ ማንጓጠጥ ሳይሆን ኦፍ ኮርስ ኤቪደንስ ቤዝድ ከሆነ ያንን በደል አምነን የጋራ አድርገን ሪኮግናይዝ ማድረግ መቻል አለብን። ኢን ዘ ሴም ዌይ ባለፉት በሀገር መንግስት ግንባታ ውስጥ የነበሩ ስራዎች የሀገርን ዳር ድንበር ኢቭን ሀገሪቷን የመቆርቆሩ ሂደት ውስጥ ቴሪቶሪያል ኢንቴግሪቲን በማስጠበቁ ሂደት ውስጥ የነበሩት ስራዎች ዛሬ ላይ በፊዚካል ስትራክቸር ደረጃ ሀገራችን ያለችበትን ጂኦግራፊካል ስትራክቸርን ስቴብሊሽ በማድረጉ ረገድ የተሰሩ ስራዎች እውቅና ሊሰጣቸው ይገባል ማለት ነው። የምናሳዝን ህዝቦችንን ባይዞ የጋራ ጀግና የለንም። ሰው መልካም ሊሰራ ይችላል፣ በደል ሊሰራ ይችላል። መልካሙን ብቻ ከውስጡ ወስደን እያወደስን በደሉ ስነሳ ደግሞ ኖ የውሸት ነው ትረካ ነው ምናምን ልንለው አይገባም ማለት ነው። መልካሙ በደሉም የኛ የጋራ ታሪካችን ነው ብለን ስንቀበል ነው ትላንትናን ለዛሬ መሰረት እንዲሆን አድርገን ልንጠቀምበት የምንችለው። ካልሆነ እኛ ትላንት ላይ እየተጣላን ዛሬያችንን እናበላሻለን። ዛሬያችን ካበላሸን ነገን ለትውልድ መስራት አንችልም፣ መሰረት መጣል አንችልም ማለት ነው። የባከነ ትውልድ የባከነ ዜጋ ሆነን እንቀራለን። የባከነ ትውልድ የባከነ ዜጋ የባከነች ሀገርን ይፈጥራል። በዛ መታወስ አንፈልግም፣ በዛ መታወቅ አንፈልግም። እና ማንም ሰው ዛሬ ላይ ሆኖ ለትላንትና በደል ካሳ የሚጠይቅ ሰው ካሳ እንዲከፈል የሚፈልግ ሰው ይኖራል ብዬ አላስብም። ማክሲመም የሚፈለገው ነገር ምንድን ነው? አንድ ሪኮግኒሽን ነው። ያ ነገር ተሰርቷል ተፈጽሟል ተብሎ ሪኮግኒሽን መሰጠት መቻል አለበት። አድሚት ማድረግ መቻል አለበት ማለት ነው። እንደ ህዝብ የጠፋ ስም ካለ የጠፋ ስም በትክክል መጠፋቱ ታምኖ ዓለም አቀፍ ህጎችን መሰረት አድርጎ እንደዚህ አይነት ክስተቶች ተከሰቱባቸው ሀገራትና ያንን በትክክል ማኔጅ ያደረጉ ሀገራትን ተሞክሮ በመቅሰም መደረግ ያለበት ማስተካከያዎች መደረግ መቻል አለባቸው። ዲስፓይት ዳት ወደ ነገ ተመልሰን ነገ በነበረው ሁኔታ ላይ ዛሬ እንዲህ መሆን አለበት ብሎ የሚያስብ ሰው አለ ብዬ አላምንም። ወደ ኋላ የሚጎትተን ግን መልካሙንም መጥፎውንም በጋራ መቀበል አለመቻላችን ነው። የጋራችን ታሪክ ነው። ትላንት ለዛሬ መሰረት እንደሆነ ሁሉ ዛሬም ለነገ መሰረት ነው።
እኛ ትላንት ላይ የምንጣላ ከሆነ ለነገ የሚሆን መሰረት ዛሬ መጣል ስለማንችል ዛሬያችንንም ነገያችንንም የነገን ትውልድ ነገውንም ስለምናበላሽ ፕሊስ በዚህ ልክ ራሳችንን እናስተካክል፣ እይታችንን እንግራና ለሁላችንም የምትሆን ሀገር በመነጋገር እንፍጠር። የሀገር ግንባታ ስራ የሚያልቅ አይደለም። ፊዚካል ስትራክቸሩ የሆነ ሰዓት ላይ ሊያልቅ ይችላል። ነገር ግን ትውልድ እየሰፋ እየመጣ እየሄደ በሚሄድበት ጊዜ እሳቤዎች ይቀያየራሉ። እውነታዎች ከጊዜ ወደ ጊዜ እየተቀያየሩ ይሄዳሉ። ኢን ሴንስ የዛሬ 50 ዓመት 100 ዓመት የነበረውን ኮንቴክስትና ሁኔታን ዛሬ ላይ ጀጅ ማድረግ አንችልም። በነበረው እሳቤ ዕውቀት እና አስተሳሰብ የተሰራው ነገር ተሰርቷል። ያኔ የተሰራውን ነገር በትክክል ሜጀር ለማድረግ እኛ ዛሬ ላይ ቆመን ሳይሆን ትላንት ላይ በወቅቱ 100 ዓመት or 50 ዓመት ወደ ኋላ ሄደን እዛ ቦታ ላይ ቆመን ነው የነበረውን ነገር በትክክል ሜጀር ማድረግ የምንችለው። ያ ደግሞ ዛሬ ላይ አይቻልም። ኢምፖሲብል። ሶ የሚያዋጣንን የሚመጥነንን ያለንበትንም ሴንቸሪ ያገናዘበ ነባራዊ ሁኔታን በመሬት ላይ ያለውን እውነታ ያገናዘበ እርምጃን ነው ማለት ነው መውሰድ ያለብን። ምንድነው የሚያዋጣን? ተጣላን፣ በዛ ላይ በጣም ብዙ ጊዜ ተናቀርን ዘንድ ምንድነው ያመጣነው? የግጭት አዙሪት፣ ጥላቻ፣ ወንድማማችነትን መሸርሸር። ደን አውትካሙ ምንድነው? አለመረጋጋት፣ ጦርነት፣ ኋላ ቀርነት እና መገለጫችን የሆነውን ድህነት ነው ማለት ነው ያተረፍነው። ሶ በዚህ መንገድ በዚህ ሰርክል ውስጥ እስከ መቼ ነው የምንቆየው? ከዚህ በላይ መቆየት የለብንም። ከዚህ በላይ በዚህ አዙሪት ውስጥ መቆየት የሚፈልግ ትውልድ የለም። በስሜት ተገፍቶ እነዚህ እውነታዎች አላምንም የሚል ሰው ካለ ያ የዚህ ትውልድ ጠንቅ ነው። የወንድማማችነት፣ የአብሮነት፣ የብሔር ብሔረሰብ እና ህዝቦች ጠንቅ ነው ማለት ነው። የሀገር አንድነትና የህዝቦች አብሮነት ጠላት ነው ማለት ነው። በዛ ደረጃ የጋራ ግንዛቤ ይዘን ለሁላችንም የምትሆን ሀገር መስራት እንችላለን ለማለት ፈልጌ